የሚወደውን ሰው በሞት ያጣ ምግቡን እንዳይበላ በያል። ዙልቀርነይንም ምድርም በፍትህ ከመራ በኋላ አጀሉ ባቢል ላይ ሲደርስ ደረሰ። ሞት ቀረበ። እንደሚሞት አወቀ። ለእናቱ አንድና ብቸኛ ልጅ ነበር። እናቱ በጣም ተወደው ነበር። የሱም ሞት መሸከም እንደሚከብዳት አወቀ። አንድ ትልቅ በግና ደብዳቤ ላከላት። እናቴ ሆይ የመሞቴ ዜና ከመጣልሽ ይህም በግ ረጅውና ሰው ጥሪ ለግብዣ ወደ ቤትሽ። ግን አንድም መመሪያ ስጪ፣ የሚወደውን ሰው በሞት ያጣ ምግቡን እንዳይበላ በያል። የሚወደው ልጅ፣ ሚስት፣ ወንድም፣ አጎት፣ ጓደኛ ሊሆን ይችላል። የሚወደውን ሰው ያጣ ሰው ወደ ግብዣው እንዳይመጣ ብለሽ ተናገሪ። በፌው ተዘጋጀ ምግቡ። እናት ቁጭ ብላ ጠበቀች። የመጣ ሰው ግን አልነበር። መልእክቱም ደረሳት። እናቴ ሆይ ምድር ላይ የሚወደውን ያላጣ የለም፣ እኔን አጠሽኛል። ሁሉም ሰው እንዳንቺ ተጎድቷል፣ ታገሺ ማለት መሆኑ ገባት። ከዛም ልጄ ሆይ እያለህም ሙተህም የኔ መካሪ ነበር ካለች። ከዙልቀርነይን አለፈ። ዙልቀርነይን ማልፈው አሸናፊው አላህ ብቻ። አላህ አልሐይ አልቀዩም፣ ሕያው እሱ ብቻ፣ ሕይወት ሚሰጥ ሚነሳሰው። አልቀዩም በራሱ የቆመ ጥገኝነት ማይቀበል አላህ ብቻ። ቃኢሙን ቢነፍሲህ ሙቂሙን ሊገይሪ፣ ሌላውም የሚያቆም ሕያው የሚያደርግ አሸናፊና አላህ ብቻ። ስልጣን ይጠፋል፣ ነገሥታት ይወድቃሉ፣ ኢምፓየሮች ይንኮታኮታሉ። የአላህ ስልጣን ሕያውነት ሁሌም ሕያው። ከዙልቀርነይን የመጀመሪያ የምንማረው ስልጣን እንደማያቆመን፣ ሀብት እንደማይገድበን፣ ሞት የመጣ ጊዜ ማንንም እንደማያቆመው እንማራለን።